ሰላም ሰላም ውድ ተመልካቾቻችን እንደምን ናችሁ? ዛሬ የማሳያችሁ ሁለት ነገሮችን አሳያችኋለሁ። አንደኛው ቮይስ ኤአይ ቮይስ ጄኔሬት ለማድረግ ብዙ ጊዜ ገንዘብ ይጠይቃል እና ክሮም ላይ በቀላሉ ካፕከት ላይ እንዴት አድርገን ቮይሶችን ጄኔሬት ማድረግ እንደምንችል ከፎቶ ጋር ግን እንዴት ኤዲት አድርገን መፖስት እንደምንችል ምንም ኮፒራይት ሳይጠይቅ ማለት ነው በቀላሉ እንዴት ማድረግ እንደምንችል አሳያችኋለሁ። ሁለተኛው ደግሞ የጠፋብንን የጉግል ፓስወርድ እንዴት በቀላሉ መቀየር እንደምንችል ማግኘት እንደምንችል አሳያችኋለሁ። ተከታተሉ። እሺ ቀጥታ ወደ ክሮም እንሄዳለን። መጀመሪያ ለምሳሌ ያው እንደምታውቁት ለማሳየት ያክል ክሮም ላይ ኤአይ ቪዲዮ ጄኔሬተር ብለን ሰርች ስናደርግ ምን ይመጣል መሰላችሁ? እንደዚህ የሆኑ ሶፍትዌሮች ይመጣሉ እንዳለ እነዚህ ምንድን ናቸው? ፍሪ ይላል ግን ፍሪ የሚያስጠቅማችሁ እንትን ነው ምንድነው? በአንድ ኢሜል 3 ቪዲዮ ምናምን 2 ቪዲዮ ምናምን እንድትሰሩ ያደርጋችኋል። አሪፍ ነው እሱ ግን የሆነ ሰዓት ላይ ያልቃል። በአንድ ኢሜል 3 ቪዲዮ ስለሆነ ስለሚያልቅ ቀጥታ ወደ ካፕከት ትሄዳላችሁ። ግን ፈርስት ክሮም ላይ ትገባላችሁ። እንዲነበብላችሁ የምትፈልጉትን ቮይስ ክሮም ላይ ሰርች ታደርጉና ለምሳሌ who is the most famous football what? Who is the most football player ብለን ሰርች ስናደርግ who is the most ለምሳሌ እንደዚህ ክርስቲያኖ ሮናልዶ ብሎ እንደዚህ ያመጣልናል አይደለ? ሶ ጽሁፉን እንደዚህ ኮፒ እናደርጋለን። ጫን አድርገነው ኮፒ እናደርጋለን። እንግዲህ እናንተ ኮንተንት ክሬተር ለመሆን ነው። ሶ እንደዚህ ጽሁፉን ኮፒ እናደርግና ቀጥታ ወደ ካፕከት እንሄዳለን። እሺ አሁን ካፕከት ውስጥ ገብተናል። ሶ ምን እናደርጋለን? with the most football player ምናምን ብለናል አይደለ? ከዛ ምን እናደርጋለን? ፎቶ እናወርዳለን። አሁን እዚህ ጋር አፕላይ ከማድረጋችን በፊት ስለ ተጫዋቹ የሚያሳይ ፎቶ እናወርዳለን። ሶ ፎቶ ለማውረድ ሮናልዶ የሱን ፎቶ ሮናልዶ በሰርች ስናደርግ ፎቶዎቹ ምናምን ይመጣልናል። ክሮም ላይ ጫን እናደርጋለን። ከዛ የሱን አሪፍ ፎቶ እናደርግና ለዩቲዩብ ሾርት ከሆነ እንደዚህ ረዘም ያሉ ፎቶዎችን እንወስዳለን። ያው ከዛ ጫን እናደርገውና እንትኑ ላይ ዳውንሎድ ኢሜጅ እንለዋለን። ከዛ ዳውንሎድ አጌን እንለውና ከላይ እንደዚህ ያወርድልናል ማለት ነው። የሱን ብዙ ፎቶ ማድረግ እንችላለን። እንደዚህ ጨምረን አሁንም አንድ እናወርዳለን። ፎቶዎቹን ጫን አድርገን ዳውንሎድ ኢሜጅ ማለት ነው። ከዛ ዳውንሎድ አጌን እንለዋለን። እንደዚህ ሁለት አውርደናል። አንድ እንጨምርለት 3 ፎቶ እናደርጋለን። ከዛ አሁንም ጫን እናደርገውና ዳውንሎድ ኢሜጅ ከዛ ዳውንሎድ አጌን ከወረደ እናንተ አታወርዱ የኔ ስላልወረደ ነው። ቀጥታ ወደ ካፕከት እንሄዳለን። ከዛ ካፕከት ውስጥ ኒው ፎልደር ከፍተን ኢሜጅ ውስጥ እንገባለን። ካፕከት ያው ብዙ እንትኖችን እየጨማመረ ነው። ካፕከት ውስጥ እንገባለን። ከዛ ፎቶዎቹ ይመጣሉ። እንደዚህ አድ እናደርጋለን። ያው ይሄን ስቴፕ ለማድረግ ታውቃላችሁ። ኒው ፕሮጀክት ብላችሁ ፎቶዎቹ ከላይ ይመጣሉ። እንደዚህ ታደርጋላችሁ አድ። ከዛ በኋላ ቀጥታ ፎቶዎቹን አድ ካደረጋችሁ በኋላ አስፔክት ሬሾ የሚል አለ። አስፔክት ሬሾ ታደርጉና ወይ ለቲክቶክ ወይ ለዩቲዩብ ሾርት ከሆነ እዚህ ጋር ታደርጉትና እንዲህ ታደርጉታላችሁ። ከዛ ቅድም ኮፒ ያደረጋችሁት እንትን አለ ጽሁፍ አለ። አውዲዮ ውስጥ ገብታችሁ ቴክስት ቱ አውዲዮ የሚል አለ። እዛ ውስጥ ትገቡና ታደርጉታላችሁ ፔስት ታደርጉታላችሁ ማለት ጽሁፋችንን። ከዛ ደን ትሉታላችሁ። ከዛ ቮይስ ትመርጣላችሁ። እዚህ ጋር የምትፈልጉት እዚህ ጋር ምርጥ ቮይሶች አሉ። ስፕሊት አውቶማቲካሊ ይላል። ከዛ በኋላ በቀላሉ 1 ደቂቃ በማይሞላ መንገድ ሳይሞላ
ጄኔሬት ያደርግላችኋል። ጄኔሬት አደረገላችሁ። ደግሞ ጄኔሬት ሲያደርግላችሁ ደስ የሚለው ነገር ምንድነው? ሰብታይትልም አለው። የራሱ ሰብታይትል አለው። እንደዚህ ሰብታይትል Cristiano Ronaldo is ranked as the most popular and famous footballer in the world in 2025. Football is the most. አያችሁ በቀላሉ ጄኔሬት አደረገም ማለት ነው። ምርጥ የሆነ የቪዲዮ ማለት ነው። ሶ ይሄን ማስፋት ትችላላችሁ። እንደዚህ ከአውዲዮ ጋር ለማስኬድ እንደዚህ ያችሁ እንደዚህ ስለዚህ 19 ሰከንድ የሆነ ቪዲዮ ጄኔሬት አደረጋችሁ ማለት ነው። ከሰብታይትል ጋር እሱ ያበደ ኢንተርናሽናል ስራ ማለት ነው። እዚህ ጋር ከዛ በምን ታደርጉታላችሁ? ኤክስፖርት ስታደርጉት እንደዚህ በ1080 ታደርጉታላችሁ። ከዛ ኤክስፖርት አለቀ ማለት ነው። ያበደ ቪዲዮ ነው። ለዩቲዩብ ሾርትም ይሆናል፣ ለቲክቶክም ይሆናል። በቃ እንደዛ እያደረጋችሁ መስራት ትችላላችሁ። እሺ ቀጣይ ወደ ሁለተኛ ቪዲዮ እንሂድ። እሺ ሁለተኛ ቪዲዮአችን ደግሞ እንዴት አድርገን የኔን ኢሜል ላሳያችሁ። እኔ ብዙ ኢሜሎች አሉኝና ፓስወርዳቸውን እንዳለ አላውቅም። ዝም ብዬ ከፋፍቼ ለመጠቀም የተውኳቸው ነው። እሺ እና የነዚህ ኢሜሎች ፓስወርድ አንዳንድ ጊዜ ይሄ በጣም የሚያስቸግረን ነገር ነውና ይሄ ሁሉ የኔ ኢሜል ነው ብዬ የከፈቱት። ሶ ፓስወርዱን በቀላሉ ከክሮም ላይ ለማግኘት ምን እናደርጋለን? ቀጥታ ወደ ጉግል ክሮም እንገባለን ማለት ነው። ጉግል ክሮም ወደ ክሮም እንገባና ሰርች በተኑ ላይ ምን እንላለን? ጉግል አካውንት ብለን ሰርች እናደርጋለን። ጉግል አካውንት ብለን ሰርች እናደርጋለን ማለት ነው። ሶ ይሄ ይመጣልናል። ሳይን ኢን እንላለን። ሳይን ኢን ካለን በኋላ ቀጥታ አሁን እዚህ ጋር የጠፋብን ኢሜል አለ። እዚህ ጋር ኢሜሎቹ በዚህ በኩል ነው የሚቀመጡት። ከዛ እንነካቸዋለን። ከዛ የምንፈልገው ኢሜል አለ አይደለ? እንደዚህ ሁሉም ይመጣል። የምንፈልገው ኢሜል እንነካውና ፓስወርዱን ለምሳሌ እኔ እቺኛዋን የዚህን ኢሜል ፓስወርድ ፈለግኩ ልበል። ሶ ምን አደርጋለሁ? እሷን ኢሜል እንዲነካታለሁ። ከነካው በኋላ ማይ ፓስወርድ የሚል አለ። ቀጥታ ወደዛ ገባለሁ በቀላሉ መንገድ ማለት ነው። ከዛ ሳይኒን ፓስኪ ይላል። ፓስኪ ማለት ስክሪን ላይ የምንጠቀመው የቁልፍ ማለት ነው። ፓተርን ሊመጣ ይችላል። እሱን እናስገባለን ማለት ነው። ሶ ምን ያደርጋል? ቀጥታ አዲስ ፓስወርድ እዚህ ጋር አስገቡ ይላል ማለት ነው። ምንም ነገር ያን አጠፋና አዲስ ፓስወርድ አስገቡ ይላል። ሶ እኔ ምን አደርጋለሁ? አዲስ ፓስወርድ አስገባለሁ ማለት ነው። ሶ እኔ ፓስወርድን አስገብቻለሁ። ምን እላለሁ? ቼንጅ ፓስወርድ ብዬ ወስዳለሁ። ከዛ እዚህ ጋር ቼንጅ ፓስወርድ ካርጓል ሴቭ አድርገዋለሁ ማለት ነው፣ ሌላ ጊዜ እንዳያስቸግረኝ። ስለዚህ ዩር ፓስወርድ ዋስ ቼንጅድ ይላል። ስለዚህ በቀላሉ የኢሜይልን ፓስወርድ አገኘው ማለት ነው። እና ይህን መንገድ ተጠቀሙ። አመሰግናለሁ። ሰብስክራይብ አድርጉልኝ። ቴንክ ዩ ባባይ